ሰር አይዛክ ኒውተን እግዚአብሔር አለ እውነት ነው አለ ብለህ ታስባለህ ተብሎ ሲጠየቅ እንዲህ አለ። ያለ ብርሃን ጥልቅ እውቀት አይን አይሰራም፣ ያለ ድምፅ ደግሞ ጥልቅ እውቀት ጆሮ አይሰራም። በዙሪያ የምታየው ነገር ሁሉ ተናቦ ነው የሚሰራው፣ አንዱ ያለ አንዱ አይሰራም። ይህም የሚያሳየን ሁሉንም ነገር የፈጠረ አንድ ነገር እንዳለ ነው ብሎ ተናግሮ ነበር። የዛሬው ቪዲዮ ስለ ፊዚክስ አባት የአልበርት አንስታይን አርያ ስለነበረውና ህይወቱን ሙሉ ስራው ላይ በማተኮሩ ብቻ በድንግልናው ስለሞተው ሰር አይዛክ ኒውተን ነው። ተከታታይ ማንኛውም ትምህርት ቤት ገብቶ የተማረ ሰው ሰር አይዛክ ኒውተን የሚለውን ስም ያውቋል። ምክንያቱም የፊዚክስ ክላስ የመጀመሪያዎቹ ቻፕተሮች ብዙ ጊዜ ኒውተንስ 3 ሎስ ኦፍ ሞሽን የሚሉ ናቸው። እነዚህን ህጎች አንዴ ባጭሩ ላስታውሳቸው። የመጀመሪያው ህግ የሚለን አንድ ነገር እየሄደ ካለ እዛው እየሄደ መሆን ይፈልጋል። የቆመ ነገር ደግሞ እዛው በቆመበት መቅረት ይፈልጋል፣ የሆነ ኃይል አፕላይ ካላረግንበት በስተቀር። ለምሳሌ በመኪና እየሄድን መኪናው ድንገት ሲቆም ወደፊት የሚገፈትረን ነገር አለ። ይሄ የሚገፈትረን ነገር መጀመሪያ መኪናው እየሄደ ስለነበር ድንገት ሲቆም እኛ መሄዳችንን መቀጠል እንፈልጋለን፣ ማቆም አንፈልግም። ያን ወደፊት እንደተገፈተረ እንዲሰማን የሚያደርገን ይሄ ኒውተን የመጀመሪያው ግን። ሁለተኛው ደግሞ አንድ ነገር ክብደቱ እየጨመረ በሄደ ቁጥር እሱን ለመግፋት የሚያስፈልገን ኃይል ይጨምራል ነው የሚለን። ለምሳሌ 5 ኪሎ ግራም የሆነ ኳስ እና 500 ኪሎ ግራም የሆነ ኳስ ቢኖሩ 500 ኪሎ ግራም የሆነውን ኳስ ለመግፋት የሚያስፈልገን ኃይል ይበልጣል፣ ያንን ከመግፋት አንጻር ማለት ነው። ማቴማቲካሊ ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን ነው። ሶስተኛው ደግሞ ፎር ኤቭሪ አክሽን ኢዝ አን ኢኳል ኤንድ ኦፖዚት ሪአክሽን ነው የሚለን። ለምናወጣው ኃይል ሁሉ በተቃራኒ አቅጣጫ አፕላይ የሚያደርግና እኩል ኃይል ያለው ኃይል አለ ነው የሚለን። ለምሳሌ ይህን ግድግዳ ልገፋው ብፈልግ እሱም በእኩልና በተቃራኒ አቅጣጫ ይገፋኛል እኔ እና ከሁለታችን ያለሰ ማስ ያለው ይገፋል ማለት ነው። ከግድግዳው አንጻር እኔ ነኝ ያነሰ ማስ ያለኝ። ስለዚህ እሱን ልገፋው ስታገር እኔ ራሴ ይገፋለሁ፣ ያ ኃይል ወዴትም አይሄድም። ይሄ ነው ሶስተኛው የኒውተን ህግ። ሰር አይዛክ ኒውተን ኦልሞስት ዓለም ሁሉ የሚያውቀው አንድ ታሪክ አለው። ከዕለታት አንድ ቀን አመሻሽ አካባቢ ሰር አይዛክ ኒውተን አንድ የአፕል ዛፍ ስር ቁጭ ብሎ ነበር እና አንድ አፕል ከዛፉ ወድቃ ጭንቅላቱን መጥተው መሬት ላይ ወደቀች እና ሰር አይዛክ ኒውተን ቀና አለና ወደ ጨረቃ አይቶ ይሄ አፕል በምድር ግራቪቲ ምክንያት ከወደቀ ጨረቃ ስለምን በምድር ግራቪቲ ምክንያት ወደ መሬት አትወድቅም ብሎ ጠየቀ። ያ ጥያቄም ፊዚክስን ለዘላለም ቀየረው እና ሰር አይዛክ ኒውተን ጨረቃም እንደ ማንኛውም ዕቃ ወደ መሬት እየወደቀች እንደሆነ በማረጋገጥ ዘ ሎው ኦፍ ግራቪቴሽን የተሰኘ ጽንሰ ሐሳቡን አሳተመ። እንዴት ካላችሁ ሰር አይዛክ ኒውተን ሐሳቡን እንደዚህ ነው ያስረዳው። አንድ ረጅም ተራራ ላይ ምድር ላይ አንድ ረጅም ተራራ ላይ መድፍ አለ ብላችሁ አስቡ እና በዛ መድፍ ኳሶቹን በትንሽ ኃይል ስንተኩሳቸው እዛው አካባቢ ይወድቃል። አሁንም ኃይሉን ስንጨምረው እየራቀ ይወድቃል። ኃይሉን እየጨመርን ስንተኩሰው እየራቀ ይወድቃል እና ምድር ክብ ስለሆነች የሆነው የመጨረሻው ኳስ በጣም ኃይል ሰተነው መጨረሻ ላይ ዞሮ ምድርን እኛን ሊመታን ይመጣል ያ ኳስ እና ሊመታን ሲል ዝቅ ብንልስ ሽል ብንለውስ ዝቅ ብንል እኛን ይስተንና ያ ኳስ ኦርቢት ውስጥ ይገባል እና ምድርን ለዘላለም ይሽከረከራታል ማለት ነው። ጨረቃም እንደዚሁ በምድር ግራቪቲ ምክንያት ወደ ምድር እየወደቀች የምድርን ኦርቢት ምድርን እየተሽከረከረቻት ነው በግራቪቲው ምክንያት ማለት ነው እንጂ ምድርን የመሽከርከር ምንም ግዴታ የለባትም። ጨረቃ እስካሁን ትታን ትሄድ ነበር። ልክ እንደዚህ ኳስ ምድርን እየተሽከረከረች ነው እና የሆነ ጽንሰ ሐሳብ ስታገኝ ፊዚክስ ውስጥ ያንን ሐሳብ ፕራክቲካሊ እና ማቴማቲካሊ ነው ፕሩፍ ማድረግ ያለብህ እና ሰር አይዛክ ኒውተን ይሄንን ሐሳብ ማቴማቲካሊ ፕሩፍ ለማድረግ ሲሞክር የ17ኛው ክፍለ ዘመን ማቴማቲክስ ኋላ ቀር ሆነበት። የዛ ጊዜ የነበረው ማቴማቲክስ ሊኒየር አልጀብራ ብቻ ነበር። ሊኒየር አልጀብራ በቀጥታ መስመር የሚሄዱ ነገሮችን ብቻ ነው እንድታጠና የሚፈቅድልህ። ጨረቃ ግን ከርቭ የሆነ መንገድን ስለሆነ የምትሄዱ ያንን አይፈቅድለትም። ስለዚህ ሰር አይዛክ ኒውተን ካልኩለስ የሚባል አዲስ የሂሳብ ዘርፍን ፈጠረ። አስባችሁታል? የሆነ ሀሳብ አግኝታችሁ እሱም ማቴማቲካሊ ፕሩፍ ለማድረግ ስትሞክሩ ስላልቻላችሁ ማቴማቲክሱ ስለማይበቃ አዲስ የሂሳብ ዘርፍ ፈጥሮ ማለት ነው እና ሰር አይዛክ ኒውተን ካልኩለስ የሚለውን አዲስ ዘርፍ ተጠቅሞ ይሄንን ጽንሰ ሐሳብ አረጋገጠ። ዘ ሎው ኦፍ ግራቪቴሽን የሚለውን ጽንሰ ሐሳብ አሳተመ ማለት ነው። ከዛም ከ1665 እስከ 1666 ታዋቂው ዘ ግሬት ፕሌግ ኦፍ ለንደን ተነሳ። በበሽታ የተያዙ በጣም ብዙ አይጦችና ቅማሎች የለንደንን 25% ህዝብ ገደሉት። ከዚህም ለማምለጥ ሲል ሰር አይዛክ ኒውተን ይሰራበት ከነበረ በካምብሪጅ ዩኒቨርሲቲ እና ይኖርበት ከነበረበት ለንደን ወጥቶ ወደ ልጅነት ቤቱ ተመለሰ እና እዛም ከቤቱ አይወጣም ነበር። እዛው ቤት ውስጥ ይመራመር ነበር። እዛው ቤት ውስጥ የተሰባበሩ ጠንካራ ጠርሙሶች ነበሩ። እነሱንም ሲመራመር አዲስ ግኝት አገኘ። ይሄ ዋይት ላይት የሚባለው ይሄ ከፀሐይ የሚመጣው ብርሃን ምንም ከለር የሌለው ብርሃን ከ7 ከለሮች እንደተሰሩ አገኘ። እንዴት አገኘ ካላችሁ ኤክስፐሪመንቱን እንዲህ ነው ያደረገው። በመስኮት የፀሐይ ብርሃን እንዲገባ አደረገ። አንዷን ፕሪዝም ትክክለኛ አንግል ላይ ያስቀምጣትና በፕሪዝም ውስጥ የፀሐይ ብርሃን ሲያልፍ ወደ 7 ቀለሞች ተከፈለ። ያ ብርሃን አንዱ የፀሐይ ብርሃን ማለት ነው ወደ 7 ቀለሞች ተከፈለ። ወደ ሬድ፣ ኦሬንጅ፣ የሎ፣ ግሪን፣ ብሉ፣ ኢንዲጎ፣ ቫዮሌት ማለት ነው። ወደ 7 የቀስተ ደመና ቀለማት ተከፋፈለ የፀሐይ ብርሃን። በዚህም የፀሐይ ብርሃን
ማንኛውም ዋይት ላይት ብርሃን ከሰባት ቀለሞች እንደተሰሩ አገኘ ማለት ነው። ከዛ በ1668 ሰር አይዛክ ኒውተን የዓለማችን የመጀመሪያውን ሪፍሌክቲንግ ቴሌስኮፕ ሰራ። ሪፍሌክቲንግ ቴሌስኮፖች ከኖርማል ቴሌስኮፖች የሚለያቸው ኖርማል ቴሌስኮፖች የሚያጎሉ ሌንሶችን ነው የሚጠቀሙት ሩቅ ያለ ነገርን ለማየት ማለት ነው። ሪፍሌክቲንግ ቴሌስኮፖች ግን ብርሃኑን በከርቭ ሚረሮች መሀል እያንጸባረቁ ነው። ሲስተሙ ያ ነው ሪፍሌክቲንግ ቴሌስኮፖች እንዲሰሩ የሚያስችላቸው። እና ሪፍሌክቲንግ ቴሌስኮፖች ኖርማል ቴሌስኮፖች የሚቸገሩባቸው ላይት ዲስቶርሽን የሚባል ችግር ይቀንሱታል። በጣም ሩቅ ሲሆን ነገሩ ድብዝዝ ይላል ኖርማል ቴሌስኮፖች ላይ። ሪፍሌክቲንግ ቴሌስኮፖች ግን የማጉላት ኃይላቸውን ጨምሮ በጣም በጥራት እንዲያዩ ያስችላቸዋል። እና እስካሁንም ድረስ ዘመናዊ ቴሌስኮፖች ራሱ ሰር አይዛክ ኒውተን ሪፍሌክቲንግ ቴሌስኮፑን የሰራበትን ዲዛይን ነው እንደ ቤዝ የሚጠቀሙት። እና እንደዚህ ያለ ሰር አይዛክ ኒውተን በ1727 ከዚህ ዓለም በሞት ተለየ። ከእንግሊዝ ታላላቅ ሰዎች ጋር በዌስት ሚኒስተር አባይ ተቀበረ። እና እስከዛሬ ድረስ እንግሊዝ ውስጥ ለንደን ካምብሪጅ ዩኒቨርሲቲ አካባቢ እሱን ሐውልት በየቦታው ነው የምታገኙት እስከዛሬ ድረስ ማለት ነው።